እኔና ከኔ ጋራ አዲስ አበባን እንድንመራ የተመደብን አመራሮች ገና በመጀመሪያው ቀን ወደ ስራ ኃላፊነት ስንመጣ ክቡር ጠቅላይ ሚኒስትራችን አንድ ኃላፊነት ሰጡን። እሱም አዲስ አበባን የጤና ቱሪዝም ማዕከል ለማድረግ ስሩ የሚል ነበር። በሌላ በኩል ይህ ዛሬ የምንገኝበት ቦታ ከለውጡ በፊት ሆስፒታል ለመገንባት 2 ጊዜ መሰረተ ድንጋይ ተቀምጦ ለምርጫ ሲባል ነበርና ሳይገነባ በመቅረቱ የአካባቢው ማህበረሰብ በጣም በመበሳጨት አካባቢውን የየራሳቸው ስራ ጀምረውበት እንደነበረ ነገሩን። ይህ የሆነው 2013 ለመመረጥ ወደዚህ አካባቢ ስንመጣና ህዝቡ ምረጡን ስንል ህዝቡ የነገረን ነው። እዚህ ስፍራ ላይ ሆስፒታል እንፈልጋለን፣ ነገር ግን መሰረተ ድንጋይ አታስቀምጡ፣ ሆስፒታሉን ገንብታችሁ አሳዩን የሚል ቃል አስገቡን። እኛም በመንግስትና በህዝብ የተሰጠንን አደራ የመንግስትን ጀምሮ የመጨረስ ባህሪ መሰረት በማድረግ ዛሬ ቃልም በተግባር ፈጽመን ከኢትዮጵያ አልፎ የአፍሪካ የጤና ማዕከል የምርምር የፈውስ ልዕቀት በቁርጠኝነትና በተሻለ የስራ ባህል እንሆ ብለን አጠናከን ዛሬ ላይ መድረስ ችለናል።